በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳን ኢያቄም ወሐና ቤተክርስቲያን አካባቢ ነዋሪ ምእመናን ቀን ከሌሊት በገንዘባቸውም በሐሳባቸውም በጸሎታቸውም ዕለት ዕለት ስራው ምን ደረሰ በማለት በማበረታታት እነሆ ስራው እዚህ ደረጃ ላይ ይደርሷል። ከዚህ ከአካባቢው ምእመናን ውጭም በተለያየ አካባቢ የቅድስት ሐና ወዳጆች የሆኑ ምእመናን በማገዝ እነሆ ስራው በመጠናቀቅ ላይ እንገኛለን። ስለዚህ አሁን ወደ መጨረሻው ስለደረስን እነዚህ የቀሩ ስራዎችም በጥቂት ጊዜ ተሰርተው ስለሚጠናቀቁ እንደ እግዚአብሔር ፈቃድ እግዚአብሔር ቢፈቅድልን የቀረውን ስራ ጨርሰን እናታችን ቅድስት ሐናንና አባታችን ቅዱስ ኢያቄምን ወደዚህ ወደ ተሰራው ቤተ መቅደስ ብፁዓን አባቶች ባርከው ታቦተ ሕጉን ለማስገባት ለግንቦት 23 እና 24 መርሃ ግብር ይዘን ለህዝቡ ነግረናል ማለት ነው። ስለዚህ በዚህ መልኩ በዚህ ሚዲያም በተለያየ ሚዲያም የምትከታተሉ ምእመናን የቅድስት ሐና ወዳጆች እንግዲህ የዚህ የቀረውን ስራ የበረከቱ ተካፋይ ሆናችሁ የጎደለውን ሞልተን ለዚያ ዕለት ሁላችንም አድርሶን እነሆ እናታችን ቅድስት ሐናን ወደ ቤተ መቅደሷ እንድንመልስ በቅድስት ሐና ስም ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሐና ቡርክት ወለተ ቡሩካን ለፍጥረት ያስገኘች የሚያበራ ተስፋን በሐዘን ለነበር ማይቋረጥ ደስታ